ስታይ ከችላለሁ አብረን እንመርሻለን ኦኬ ማሻ አሁን ይሄ ቋንቋ መሆኑ ነው ትብልስ ተጋደኒ ምን ታረፊያለሽ ምን ታፍሪያለሽ እጂ የማያፍሩትስ እርሶ በስተርጅና አንድኛው እንደው የፈነዱ ወይዚህ መንገድ ላይ እንደምናያቸው ጎረምሶች ሱሪዎትን ዝቅ አድርገው እንጣጥ እያሉ ይሁዱ እሱ ነው የቀሩት ምን ትላለች እቺ ብልስ ሰውነቴ እኮ ኦኬ ነው የሚያሳፍር መሰለሽ ኧረ ወዲያ አይ እች ምን ትትላችና ፍቅር ይዞኛል ወይም ጉዳይ ምን ይሻለኛል ፍቅር ይዞኛል ምን ይሻለኛል ኧረ ፍቅር ያዞት ከማይሆን የኔ እናት እንግዲህ አንዴ ፍቅር ይዞኝ አንቺን አግብቼሻለሁ ዘፈኑ ከሆነ ሂጅና ዘፋኛዋን ጠይቃ ሴትዮ አይበሉኝ የኮራ የጠራ ስም አለኝ ደመረች ባንቲርኩ አይደል ሸዋላ አይደመነ ጎጃም ፀሐይ ሆነ ሸዋዬ ደግሞ ማነች በያ እናንተኛበት አይጮህብኝ ስራ ፈት ዘንድሮ የሚመክረው ታተዋል ለጤና ያርግልኝ ኮምፕሌክስ አይጮህብኝ የሰው ኮምፕሌክስ እንዴት ነበር ያልከው አልገባኝ ረባ ግባ ውሻ ድሮስ አንተ ገባሃል አንተ ደደብ አባት የገባበት ጉድጓድ ግባ ደነስ የሙስላይ እንገናኛለን ግድ የለህም ምን አለ አንተን እኮ ነው የምናገረው ምንም አለው እንዴት ነው የሚያደርገው አንተ ምን ሆነሃል አትናገርም እንደሆንከው እንዴት ነው ይጎፈላው አንተ ስማም አንተ ምንድነው የሆነ አይ አሁን ጓደኛው ጠርታ አትበል የትክክሉን ተናገር ምንድነው የሆነው አይ ስልክ ደውላ ጓደኛው ጠርታ ጓደኛው ፍቅረኛው በል ፍቅረኛ ያየው አይደለም እንዴ አታካብድ አንተ ንብረት ቢሆን ቆይ ግድ የለህም ና ልብሱን አምጣለት ሻው አምጣለት ልብሱን ና እናቴና ናምሮ አየህ ደህና የተራገ እንጨት መላክ ከጀመርክ ላንገትህን ስለማትመለስ ወደ ቤት እሺ አንቺ ቁጭ ብለሽ ቢሺ አጋ ቶራ አንተ ከረፈፍ እንከፍ ወንድ ከሆንክ ለምን ወጣ አታናገረኝም እቺን ወዳል ባሻሁን እስራ በማንጎ ሄደችና ጅጅጅ እንዴ ተጀመረ ማንነቴን ማርቋል እንደ ቃሬ ሁለት ቦታ ሰንቄው ለቦታ ወደዚህ ጫማ ናባራዳ ምን ለምን ነው አንቺ በቃ ብሎ ነው እንደ ኩላ ሌሊት እየደወልክ ብትጠብቅ እንዴ እኔ ነኝ ላንቺ ደወልኩት አንቺ እኮ እጂ ቁጣህን አስወልቄ እኮ ሰው ያደረኩ ነው ሰደይ እንጂ እውነትሽን ነው ካስና የመሰለው ተረከዝሽ አካል የሆነ እኮ ነው በገንዘብ ልጅ ቆንጆ ጫማ ነው ኧረ ልንገር ባሻ ምን ነው የሴቶቹ ጉዳይ ተው እናቴ አንተ ተስፋ ነው ንግግሬ እኔ ለኛ እንዴት ያንበሳ ጫማ ሲገዛልኝ አላወልቅም ብዬ ከነ ጫማ የተኛው እኔ ሰናይ እንጂ ልንገርሽ እንግዲህ ሴቶቹ ሲያረጉ አይቼ ሊፕስቲክ ገዝቼ ፊቴን ሁሉ የተለቀለኩት እኔ ባሻ ነኝ አንተ ወጣ በር ላይ ተለጥፍና በስልክ አይደለም ወንድ ከማን ጋር እንጂ እውነትሽን ነው አንደው ወጣቢያ ወጣው አልኩ ምን አንተ ሰውዬ የህግ ሚስቴር አንተ የሳታጥርም ንውጡ ታሪክ ደስ አይልም
የሰው የ80 ሚስት ደስ አይልም። ባሻ ስማ ያው እስራኤል ሰራሽ ቧንቧ ነው አለቀልሽ። ባሻ ተቀብለው ይንቀሉት አይደለም? አዎ ባሻ ምን ይጠብቃሉ? እኔ የሚያሳዝነኝ የአንድ መንደር ሰው በእናንተ የተነሳ ማለቁ ነው። ወይኔ አይደል? ወይኔ በእናንተ የተነሳ የዚህ መንደር ህዝብ ሂሮሺማና ናጋሳኪ መሆኑ ብቻ ነው። ይሄ ነው ያው በእናንተ የተነሳ የዚህ መንደር ሂሮሺማና ናጋሳኪ አደርገዋለሁ። እሱ መሆኑ ነው የሚያሳዝነኝ። በቆም ጨርስሻለሁ። አንቺ ውሻው በሪውን እሳት ወገን አያውቅምና ጠቃሚ ያልካቸውን ጥቂት እቃዎች አሸሽ። ባሻ ይቃጠል። ከዚህ ጥቃት አይበልጥም። አንድ ሱፍ ነው ያለኝ። ይቃጠል። በቃ ይቃጠል። ወስነሃል? ይቃጠል። በሪውን ልንቀለው ወይ ባሻ ፊውዙን ነው ታዲያ እኔ አብሬ አልተኛው። ከፊውዝ ውጭ ምን እነቅላለሁ? ደከመህ? ሄደሽ ግባ። ደህና ደር በሪውን እንደተባበርከኝ መድኃኒዓለም ይተባበርሽ። ጥሩ ሰው ነህ አንተ። ኢኒሼት አደረኩት አይደል? ማነው ኢኒሼት? ሂድሽ እናት ወይ የባ ሁሉ እኔ እኮ የሴቶቹ ይሁን የዚህ ሴት አሁን ምን ልባለሁ? አይ ልቤቱ ተቸጋር ነው የሚለው ለነገሩ። እኔ እኮ 15 ብር እኔ እኮ አርቴፊሻል እንዲሆኑ ዋናውን የዝማ ምን አባታቸው ሊሆኑ ነበረ። ሌባ አንተ ራያ ሁሉ ማሚ ቢስ ነው ግጭት የሀገራችን ዘገምተኛ ባቡር ይግጮት ፍንዴክስ እንደኔ ጧባይ እንዳልልሽ ስለጃጀሽ ቅሪታ አካልሽን ማን ይሰበስብልሻል? ማን የጃጀው? እኔ እንደርሶ ለመሆን የሱ ፍትፍት የመሰለውን ሽበቴን ለማጥፋት ባጣ ባትሪ ድንጋይ ጨፍጨፍ የመቀባት የሚያቅተኝ መሰለው? ባትሪ ድንጋይ መቀባት ችግር የለውም እኮ። ሆኖም ግን ስለጃጀሽ አስተሳሰብሽ አልሰራ ሲላቸው ጭንቅላትሽን እንዳይነክሱት ግን እፈራለሁ። አይሞትም ቢ ዶ ዛሬ ደግሞ እንደው የሚያረጋውትን ያሳጣሁት። ማን ሞት እንዴ አንቺ? እኔ አዎ ልንገርሽ አይደለም ጅቡቲ ለ100 ዓመት ትሰጥ ሲባል ከቁጥር በኋላ ዜሮ ችግር የለውም ብለሽ ጅቡቲን እኮ ቁማር ያስበላሽን ጉደኛ ሴት እኮ ነሽ አንቺ። የእርሶንስ ማን ይንገሮት? እንደው 3 መንግስት ወይ ብለው ቀብረው አራተኛው ይሞታል ብለው በመጠባበቅ ያሉ ሬሳ ገናዥ እኮ ነው። አየሽ ግን መጃጀትሽን አእምሮሽ እንደማይሰራ አንዱ መረሻ እንጂ አልሞት። ያው እርሶ እኮ የሬሳ አበባ ይዘው አውሮፕላን ማረፊያ ስለሸኙት ብዬ ነው። ማንሽ ፍሬንድ ትንቀሳቀሽ? አንቺ እኮ ዝም ብለው ከሰምሽ እኮ እኩያ ስለመመስልሽ ልጀንጅነት ይኛለሽ። ረባካችሁ ስለመደረ አይሆንም። የደንብ ነው ይሄ። ባካችሁ አይሆንም። ብዛት ያዛው ዝም ብለህ ዝም ግፍ ሆነባችሁ። እንደዚህ አይሰራም። የደንብ ነው። ቦምባርሌ አልተመቻቸው ቀይራቸው የራስን ሊቦንጎ ሊቦንጎ ግፍ አይደለም። እውነቴን ነው። ግፍ አይደለም። ግፍ ትልቅ ሰው ነኝ። ግፍ አይደለም። ምስተሩ ስራ ግፍ አይደለም። እውነቴን ነው። እናንተን እስር ቤት ሙጥጣ ከአንድም ወሰዷቸው። እውነቴን ነው። እሰፍናለሁ። እኔስ ግን ያሳዝናል። ያሳዝናል። ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ምን ይሆን ምክንያቱ በማለት ሰግቼ ትልቁ ዶላዬን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ አየሁኝ አንድ ሰው ወደኔ ሲመጣ
ጊዜው ጨለማ ውድቅት ምን ትሰራለህ በዚህ ሰዓት አንተ ማነው ወደ እኔ የምትመጣው ብዬ ከአንዴም ሁለቴ ብጠይቀው መልስ ሳይሰጠኝ ይሮጣልና ከተከፈተው ቤቴ ገባና ውጭ አስቀረኝ በሩ ዘጋና ነገሩ ገርሞኝ ገብቶኝ ፖሊስ ለጠራ ጣቢያ ሄድኩኝ ታዲያ ስመለስ ከፖሊስ ጋር ያለኝ ንብረቴ አንድም ሳይቀር ዘርፎ ጠፋብኝ አደንዝዞኝ ከቤቴ ገብቶ ውጭ አድርጎኝ ዓርብ ዕለት ማታ ነው አርቢያ